ዛሬ አንድ ሰው የሆነ ጥያቄ ጠየቀኝና ያንን ጥያቄ ለመመለስ ቤት ውስጥ የነበሩኝን መጽሐፍቶች ማገላበጥ ጀመርኩና በጣም አዘንኩኝና እስቲ ሐዘኔን ላካፍላችሁ የምሬን ነው የምላችሁ ሐዘኔን ላካፍላችሁ ብዬ ነውና የሚገርማችሁ ነገር መደርደሬ ላይ መዝገበ ቃላት ትላላችሁ ስዕላዊ መዝገበ ቃላት የታሪክ መጽሐፍት ትላላችሁ ኤቲስቶች የሚጠቀሙባቸው መጽሐፍት ትላላችሁ ወጎች መጽሐፍት ትላላችሁ የልብ ወለድ መጽሐፍት የታሪክ መጽሐፍት የሃይማኖት መጽሐፍት እጅግ በጣም ብዙ መጽሐፍት አሉኝና በፊት በወር አንድ ጊዜ ቢያንስ ሁለት መጽሐፍ አንድ መጽሐፍ ወይ በቃ እንደዚህ ባለኝ የሆነች ከትራንስፖርት ባተራረፍኳት ካልገዛው በጣም ያበሳጨኝ ነበር። አዲስ ነገር አዲስ መጽሐፍ ካልያዝኩኝ ካፌም ሲሄድ ታክሲ ውስጥም ባስ ውስጥ ምንም ቦታ ላይ ሲሄድ የሆነች ነገር ያነበብኩ ካልሄድኩ ማታ የሆነ ነገር አንብቤ ወደ መኝታዬ ካልሄድኩ እጅግ በጣም ይከፋኝ ነበር። የሚገርማችሁ ነገር አሁን ያለሁበትን ማንነት አሁን ያለሁበትን አስተሳሰብ አሁን ያለሁበትን ሁኔታ የሰሩኝ እነዚህ መጽሐፍት ነበሩ። የሆነ ወረቀት የሆነ ነገር ከተጻፈበት የምንም ሃይማኖት ይሁን የምንም ሃይማኖት የምንም ፍልስፍና ይሁን የምንም ፍልስፍና የምንም ዕውቀት ይሁን የምንም ዕውቀት ሳላነብ አላልፍም ነበርና እግዚአብሔር ይመስገን ዛሬ በየትኛውም ጉዳይ ከሆኑ ሰዎች ጋር ላውራ ብል የሆነች ነገር ምጥላት ነጥብ ነገር አላጣም ብዬ አስባለሁ። ያን ያህል እንኳን ባያመረቃም ማለት ነው የሆነች ያክል የሆነች ጥራዝ መንጠቅ አያቅተኝም። ግን አሁን ያለሁበትን ሁኔታ ሳስበው ጧት ትወጣለህ ማታ ትገባለህ ከዛ በኋላ በሚኖርህ ረፍትና በሚኖርህ ጊዜ ምናልባት የራስን ስራ ደግሞ ተጨማሪ የምታሳድግበትን ነገር ታደርጋለህ። ከዛ ባለፈ በተጨማሪ ትርፍ ሰዓታችን ስክሮል እናረጋለን። የሚገርማችሁ ነገር አዲስ ነገር ይሰጠኛል አዲስ መረጃ ይሰጠኛል ብዬ ያሰብኩት ሶሻል ሚዲያ እለት እለት የሚያጀዝበኝ ነው። እስኪ እዚህ ጋር ይሄንን ቪዲዮ የተከታተላችሁ ልጆች እስኪ ስክሮል ስታደርጉ እዚህ ቪዲዮ ላይ ከመምጣቱ በፊት የነበሩ 5 ቪዲዮዎች ስለምን ነበሩ ታስታውሳላችሁ? በእርግጠኝነት ማናችንም አናስታውስ። እኔ ላስታውስ አልቻልኩም። 20-30 ቪዲዮ አይቼ ሰዓቴ ሄዶ ወይኔ ሰዓቴን በላሁት ብዬ ሮጬ ተነስቼ ግን ምን ቪዲዮ ነው ያየኸው ብትሉኝ አላስታውስም። አንዳንድ ጊዜ ቀን ላይ በጣም ስቄባቸው የነበሩ ቪዲዮዎችን ስገባ ለባለቤቴ እነግራለሁ ብዬ እንኳን ለማስታወስ አልችልም። ድንገት ሲመጡልኝ ነው ትዝ የሚለኝ። ይሄን ያህል ምን አይነት ሾርት ሚሞሪ የሆንኩ እንደመጣው ይሄን ያህል በጣም ብዙ ነገሮች ላይ ፎከስ ማድረግ ያቃተኝ እንደመጣው አሁን ነው ያወቅኩት። አሁን I am become so addicted ሱሰኛ የሆንኩ መጥቻለሁ ማለት ነው የሶሻል ሚዲያ እና ደግሞ ከመጽሐፎቼ በጣም ተለያይቻለሁ። እና አንዳንድ ጊዜ እኛ የመጣንበት እኛ ያደግንበት ነገር ከብዙ ነገር ጠብቆ ብዙ ነገር እንድናውቅ አድርጎናል። አሁን ዓለምን በአንድ እጃችን በአንድ ስልካችን ውስጥ መጨበጣችን ብዙ ነገር እንድናውቅ ያደረገን ይመስላችኋል። ነገር ግን ተሳስተናል። ብዙ ነገር እንዳናውቅ ብዙ ነገር በዚህ ስልካችን ብቻ ጥገኛ እንድንሆን አድርጎናል። አውቃለሁ ይሄ የስልክ ካርድ ቁጥሮችን ትዝ ይለኛል ቢሮ ላይ ሆኜ በቃሌ አንድ ጊዜ ብቻ አሳዩኝ ብዬ ስሞላባቸው ከዛ በኋላ ምናምን ስንተራረም ምናምን አሁን እንደዛ ያዝ ብትሉኝ አልይዝም። ስልክ ቁጥር ስንት ሰው አውቃለሁ አሁን አይ ዶንት ኖ። በፊት ግን 20-30-40 ቁጥሮች በቃላችን ነበር የምንይዘው። ስለዚህ ሶሻል ሚዲያ በጣም ብዙ ነገሮችንን እያጠፋል። በጣም እንዴት ልጆቻችንን እንድንጠብቅ እንዴት እኛ ራሳችንን ፕሮቴክት እናርግ ባለን ጊዜ ቢያንስ የተወሰነ ያክል እንፍጨርጨር እንዴት እናርግ? እስኪ ሐሳብ ካላችሁ ወይም የኔ ስሜት እናንተ ጋር ካለ ወይ እኔ ብቻ ከሆንኩ የጨለልኩት አላቅም። እና ዛሬ እንዳጋጣሚ ይሄ ሲሰማኝ ነውና የጥንቱ ዓለም ታሪክ ይላልና በ1981 የታተመ ነውና ሽታው ራሱ ከለሩ ራሱ በጣም እነዚህ አሁን ስለ ዓለም ታሪክ በደንብ ይነግሯቸዋል። ያሁን ቪዲዮዎች ካቺ ናቸው። እነዚህ ነገሮች ሳንሰለች ይሰጡናል። አላቅ